ጠንካራና ብርቱ ጀግና ሊሆን የሚችለው ከአላህ እገዛ በታች በምንድን ነው የሚል ነው። ይሄ ምናልባት ያው የጥያቄ ሳይሆን የመመካከር ነው። አንደኛ ሰው ዲኑ ላይ ጠንካራ ሊሆን ዘንዳ መጀመሪያ ጠለቡል ዒልም መፈለግና መማር አለበት። ኢነማ የኽሸላህ ሚን ዒባዲሂ ልዑለማኡ አላህ ሱብሓነሁ ወተዓላን የሚፈሩት አዋቂዎች ናቸው። እምንፈራውን ልዕለ ኃያል ጌታ ካላወቅነው ፍራው ቢባል ምን እንፈራለን? እንዴትስ እንፈራለን? አላህን ፍራ ሲባል አንድ ሰው አላህን ሊፈራ የሚችለው ባወቀው ልክ አላህ ሱብሓነሁ የአላህ ክብር፣ የአላህ ልዕልና፣ የአላህ ታላቅነት ልቡ ላይ ባለው መጠን ልክ ነው አላህን የሚፈራው። ድንግጥ የሚላለ እንደ ሰው ኧረ በእናትህ አትምታይ ሲባል ስንት የሚተው ሰው አለ። በል እያልኩ አይደለም፣ ግን ውስጡ ቦታ ስላለ በእናቱ ውስጥ ጠይቁት፣ በአባቱ ውስጥ ጠይቁት የሆነ ነገር ይላል። እተቅላህ ስትባል የምታድበው፣ ኧረ በአላህ ስትባል የምታድበው፣ ቁርአን ሲነበብ ውስጣችን የሚርደው ለአላህ ሱብሓነሁ ወተዓላ ባለን ውስጣዊ ልዕልና ነው። ውስጣዊ የእሱ ላዕላይነቱ ውስጣችን መብቀሉና መኖሩ ነው። ጠለቡል ዒልም ስየማ አተውሒድ ይህንም መማር የግድ ይለናል። ይሄ አንድ ለዲናችን ጥንካሬ ነው። ሁለተኛ የምመክረው ምንድን ነው? ቂራአቱ ሲረቲ አልአንቢያ ወሰሓባ የሰሓቢዮችንና የነቢያትን ሲራ ማንበብ መቅራት፣ እነሱ ያሳለፉትን ህይወት እንይ አልደል ተመችቷቸው ለዱንያቸው ብለው ለኑሯቸው ብለው አልነበረም ሲታገሉ የነበረው ሊተኩነ ከሊመቱላሂ አልዑልያ። ለዚህ ነው ጀግኖች ናቸው በሚያደርጉን ነገር። ለምን? ትልቅ አጅር እንዳላቸው ስለሚያምኑ። ትልቅ ሐሳብ፣ ትልቅ ግብአት፣ ትልቅ ፍላጎት፣ ትልቅ ዓላማ ጀነትን ፊት ካስቀመጥ ሌላው ምንም አይመስልህም። እደበድባለሁ፣ እገደላለሁ፣ እጨቆናለሁ፣ ምን እላለሁ የሚለው ነገር ውስጥ አትገባም። ዝባዝንኬ አስተሳሰብ አይመጣም። በቃ ይሄ ነው የነቢያትንና የሷሃቦችን ሲራ ማንበብ መቅራት። ቀይር ነው የምትለው አንብብ በደንብ። የታላላቅ ሴት እህቶች የሴቶችን አንብቡ እስኪ። የነ ሱመያን ታሪክ አንብቡ። የነ ዓኢሻን ለዲን የነበራቸውን ትግል አንብቡ። እንዴት አድርጋ የነብዩን ሐዲስ አበጥራ ጠርጥራ እንዴት አድርጋ ፈትዋ ትሰጥ እንደነበረ ተመልከቱ። የነ ኸዲጃን ረዲየላሁ ተዓላ ዐንሃ ለነቢይ ዓለይሂ ሰላቱ ወሰላም የነበራትን ትልቅ አስተሳሰብና ትልቅ ድጋፍ ለዲኑ የነበራትን አጋዥነት ተመልከቱ። የነ ፋጥማን ረዲየላሁ ተዓላ ዐንሃ የሷን ታላቅነት ተረዱ። አሁንም ተገንዘቡ። ፋጥማ እኔ ከሞትኩ በኋላ ጀናዛዬን ሰው ቅርጼን እንዳያየው በምን አይነት መልክ ነው ጀናዛ የሚወሰደው ብላ ስትጠይቅ እነ ኡሙ ሰለማ እነ ኡሙ ሐቢባ ናቸው እኮ ያስረዷል። እንደ እኛ ሐበሻ ላይ ያየነው አለ ከሞቱ በኋላ ጀናዛው አስከሬኑ ላይ ቅጠል ጣል ይደረጋል። ምኑም እንዳይታይ ቅርጿ እንዳይታይ ከሞተች በኋላ ጨንቋት ማለት ነው። ተመልከቱ። እንደዚህ አላህን ፈሪ የሚፈጠረው አላህን የፈሩ ሴቶችን እመቤቶችን ታሪክ ስታነቡ በቃ ጥሩ አይነት እንትን ይኖርናል። እየጨመር እየበረታን እየጀገን እንመጣለን። ባለን ዓላማ ልክ ነው ጀግንነታችን። ይኸው ዓላማ የሚገርመው በዱንያው እንኳን ስታይ ማለት ነው። አሁን ሴቶች ይገርመኛል። ሴቱም ወንዱም ስንት ነገር ሁሉ በባህር ላይ የሚመጣለ ወደ ሰዑዲ ማለት ነው። እዛ ወደ አማዶ ላይ የሚደበድቡ አሉ ያሉት በቃ ደብድበውኝ የተረፈው ሰውነቴ ይግባ የሚል ነው የሚመስለው። አረ ሴት ይደፍራሉ አሉ። እንደው የሆነው ይሁን ዓላማ አለ። ለምን ኋላ መተው ገበያቸው ላይ እልሸፕ ቤት መስራት ይፈልጋሉ። ያ ቤት ነው የሚታያቸው። መንገድ ላይ የሚጠብቃቸውን ረምርመውት ነው የሚሄዱ። እኔ ይገርመኛል ወላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። ይህንን ጀግንነት ባንለውም ውድቀት ብንለውም ግን ተመልከቱ ዓላማ የሚባል ነገር ምን እንደሚያስረግጥህ፣ ዓላማ የሚባል ነገር ምን ላይ እንደሚያወጣ አስብ። ተመልከትማ ይደበድባሉ፣ ይገላሉ፣ ይቀማሉ፣ ይነጥቃሉ፣ ያስራሉ፣ ብር ምንም አይታያቸውም። ይሄ አንተ ዓላማ ሲኖርህ ይኸው አየህ። አሁንም ዓላማ
ጀነትን ዓላማ ያደረገ ፊርደውስን ዓላማ ያደረገ ጀግና ነው የሚሆነው። ይሄንን ትይዙልኛላችሁ። ጥያቄና መልስ ሳይሆን የእግር መንገድ ምክር ነው። አራተኛ